እንደንስ ትፈልጋለህ? የእኔ ቆንጆ በቅርቡ ማርገዜ ስለማይቀር ያው ለትንሽ ጊዜም ቢሆን ደግሞ የዛን ጊዜ መጨፈር አልችልም። ስለዚህ አሁን እንደንስማር። እንደዚህ አይነት ሙዚቃ ደግሞ ላያጋጥመን ይችላል። ጊዜያችንን እንጠቀምበት። በላ ተነሳ፣ ተቃቅፈን እንጨፍር። ተነስ እንጂ የኔ ቆንጆ፣ የኔ ቆንጆ እንኳን አደረሳችሁ። እንዴ ለምንድን ነው ተቀመጣችሁት? ፍቅራችሁን ማሳየት አለባችሁ። መቀመጥማ የለባችሁም። ተነሳ እንጂ ብዶ ባለቤትህን አስጨፍራት እንጂ ተነሳ። በደረቋ አታፍጥባት። ስሜን ማማቼ ይኸውልሽ፣ አሁን ደግሞ ጎበዝ ነጋዴ ልንሆን ነው። የንግድ ሥራ በቅርቡ እንጀምራለን። ሁሌም ቢሆን እንደ አሮጊት ቤት አልቀመጥም። ተወዳጁ ስታይሌን፣ ፋሽኔንና ጫማዎችን ለዓለም አስተዋውቃለሁ። ቡቲክ ከፍታለሁ። ለኤፍሱን የሚባል ለኤፍሱን አለች። በነገራችን ላይ ሳረሳው አንድ ነገር ልንገርሽማ። $1 ሚሊዮን በስምሽ ተበድረናል። ምን አልሽ አንቺ? ከምንድን እንዴት ሰጡሽ? አዎ ማዬ፣ $1 ሚሊዮን ተቀብለናል። እና አንቺን ደግሞ እንደማሳያ አሳይተናል። ምን አሳይታችኋል? አንቺን አሳይተናቸዋል። እኔን እንደማሳያ? አዎ እንደማሳያ። ከናን እኔን እንደማሳያ አሳዩኝ። ፍቅሬ ቆይ በቃ ምን ይሻላል? ኧረ እባካችሁ ትንሽ ቆዩ። ቢያንስ ራት ብሉ። ወይዘሮ ኤፍሱን ማን ነው ደግሞ እዚህ የጠራችሁ? አታይኖች የፍቅር ቀንን እያከበሩ ነው። ጥንድ ሆነው ማለት ነው። እናም አዲሱ ዜናዬን ደግሞ ነግራችኋለሁ። አታይኖች ከልጃቸው ሚስት ኤፍሱን አታይን በቅርቡ ልጅ እየጠበቁ ነው። 2 ቆንጅዬ መንታዎች አርግዣለሁ። አታይንን ለ2 ከፍለውና አታና ይህን ብዬ ሰይማቸዋለሁ። 2 መንታ ነው የምወልደው። አይሆንም። ይህንንም አልሰማ አልችልም። ያልፈውም አልችልም። ልጅቷ በጣም አስጠልታኛለች። አሁን ጊዜው ነው። እችን ልጅ አሁኑኑ ከዚህ አጠፋታለሁ፣ እገላታለሁ። አያችሁልኝ አይደል? እኔ ምስኪን የ46 ዓመት አያታቸው ነች። በደስታ ብዛት ራሷን ሳተች። በጣም ደንግጣለች። ያው የመንትዮቹን ዜና ሰምታ ነው። በጣም ደስ የምትል አያት ነች።